መንጋው ጋር ተመሳሳይ አመለካከት ስለነበረኝ በጣም ነው በራሴ ለትልቅ ስህተት የማየው። ማለት ማሱ ግቢ የምንለው ተማሪው ስለ ወደፊት ህይወቱ አያውቅም። ልክ ማሱ የሰው ልጅ ስለ ወደፊት ስለራሱ ማሱን ነው የሚከተለው እንጂ ወጣ ያለ አንደርስታንዲንግ ወጣ ያለ አስተሳሰብ የለውም። እና ነገ ምን ይሆናል ምን ይፈጠራል ሳይሆን ጸጥ ብሎ ክላስ መግባት መውጣት፣ ከዛ የግራጁዌሽን ቀን መጠበቅ፣ ከዛ መመረቅ፣ ከዛ ያለውን ማሱን የሚያገኘውን ቻሌንጅ እኛ ላይ ወይ ፐርሰናሊ ላይም ሲደርስ ማየት። ይሄ የሆነው የተለመደውን ነገር በመከተሌ በጣም ነው አንዳንዴ ማፍሩ። ወጣ ያለ ኤክስትራኦርዲነሪ የሆነ አመለካከት ስለሌለኝ ስላልነበረኝ እንደ ትልቅ ስህተት ነው የማየውና ወጣ ያለ ከማሱ ወጣ ያለ አመለካከት አንደርስታንዲንግ ቢኖረኝ ስፔሻሊ ነገሮችን ቀድሞ ፕሪዲክት የማድረግ ስኪል ቢኖረኝ። አሁን ለምሳሌ ትክክለኞቹ ጂኒየስ የሚባሉ ሰዎች የሆነ ኮርስ ሸምድዶ ፎር የዘጉ ወይ አይኪው ምናምናቸው ከፍ ያለ ሳይሆን ፊውቸርን ፕሪዲክት ማድረግ የሚችሉ እና ቪዥን ያላቸው ሰዎች ከ5 ከ6 ወይ ከ10 ከ20 ዓመት በኋላ በራሳቸው ፐርሰናል ላይፍ ላይ ምን አፕል ሊያደርግ እንደሚችሉ ቀድሞ መገመት የሚችሉ ያለውን የዓለም ነባራዊ ሁኔታ ዓለም ከ20 ዓመት በኋላ ወይ ደግሞ ከተለያዩ ዓመታት በኋላ ምን ልትመስል እንደሚችል ቀድሞ መገመት የመቻል ስኪል ነው የሚመስለኝ ትክክለኛ አዋቂነት ወይ ደግሞ ነገሮችን ቀድሞ መገመት ወይ ደግሞ ትክክለኛ ጥበብ ነው ተብሎ የሚታሰበው ስኪል ይሄ ነውና ያ ስላልነበረኝ ተመሳሳይ የመንጋው አይነት አንደርስታንዲንግ ስለነበረኝ በጣም አቨሬጅ የሆነ ማይንድ ማለት ነው ባጭሩ። እና ሁለተኛ ደግሞ ዘመኑ የሚጠይቀውን በሌላ ጊዜ ኢትስ ኦኬ ኖርማል ለመሆን አቨሬጅ ለመሆን፣ በዚህ ጊዜ ደግሞ አቨሬጅ መሆን ኦኬ አይደለም፣ ኮምፒቲቲቭ ወርልድ ላይ ነው ያለነውና ሴም አይነት አንደርስታንዲንግ በፊት አባቶቻችን አያቶቻችን ያደረጉትን ነገር ማድረግ በዚህ ሰዓት በቂ አይደለም እውነታው ስናስበውና ኤክስትራኦርዲነሪ ማይንድ ያስፈልጋል። ኤክስትራኦርዲነሪ ማይንድ ማለት ፎር ማግኘት አይደለም። በቃ በዚህ ሰዓት ዳዝንት ማተር እኔ እንዳየሁት ፎር አገኘ አላገኘ ተአምር የለውም። የሆነ ሰው የጻፈውን ቲዮሪ ሜሞራይዝ አደረግክ ማለት ነው ሌላ የተለየ ነገር የለውምና ክሬቲቭ መሆን አለበት። ክሬቲቭ ለመሆን ደግሞ ቪዥን ያስፈልጋል። ከማሱ አንደርስታንዲንግ እና ከማሱ አመለካከት ወጣ ማለትን ይጠይቃልና እንደዚህ አይነት አቨሬጅ የሆነ ማይንድ ማሱን የመከተል አይነት አባዜና አብዛኞቹን ሰው የመስማት ኦሬዲ ዙሪያችን ያሉ አቨሬጅ ሰዎች ከሆኑ ያ አቨሬጅ ምክር ነው የምንሰማውና ኢንክሉዲንግ ማንም ሊሆን ይችላል ከጥላቻ ከምናምን የመነጨ ሳይሆን አቨሬጅ የሆነ አንደርስታንዲንግ ስላላቸው አቨሬጅ ነገር ነው የሚመክሩና በዛን ሰዓት እውቀት ስላልነበረ ኦሬዲ የተደፋብን ነገር እንዳለ ትወስዳለህ፣ ኩዌሽን አታረግም። ከዛ መጨረሻ ላይ አቨሬጅ የሆነ ኢንድ ታረጋለህ። የሚያሳዝነው አቨሬጅ ሰው ሲመክርና አቨሬጅ የሆነ ነገር ስትቀበል አቨሬጅ የሆነ ኢንድ የምታረገው ኦሬዲ ያለው ነገር ነውና ከሰዎች ጋር መመሳሰል ወይ ደግሞ ተማሪዎች በዛን ሰዓት ሲያደርጉት የነበረውን ነገር ዝም ብሎ መቀበሌን በጣም እንደ ትልቅ ስህተት ነው የማየው። ኤክስትራኦርዲነሪ አመለካከት ባለቤት በዛን ሰዓት አለመሆን ኤክስትራኦርዲነሪ እንዳልኩ ከግሬድ ጋር ሪሌትድ አይደለም። ትልቅም ግሬድ ኖሮ ኤክስትራኦርዲነሪ ልትሆን ትችላለህ፣ ግሬድም ሳይኖርም ልትሆን ትችላለህ። ግን ወጣ ያለ አመለካከት ነገሮችን ቀደም ብሎ ማየት የሚችል አመለካከት ስላልነበረኝ በዛን ሰዓት ስህተት ሰርቻለሁ ብዬ አስባለሁ ማሱን በመከተሌ።